የዛሬው ታሪካችን እንዲህ ይጀምራል። አንድ እናት ልጇን በመኪና አደጋ ታጣዋለች። ወራቶች አለፉ። ነገር ግን የዚች እናት ሀዘኗና ስቃዩዋ ከእለት ወደ እለት እየጨመረ እንጂ እየቀነሰ አልነበረም። ከዛም የዚች ምስኪን እናት ቤተሰብ ልትጽናና ያልቻለችበትን ጉዳይ ፍጹም ማወቅ አልቻሉም። ከሱም አልፎ ጉዳዩ እጅግ አሳሳቢና ወደ አእምሮ ህመም እየተቀየረባት መሆኑን ሲያስተውሉ ወደ ሕክምና ወሰዷት። ታዲያ ዶክተሩን በቻለው አቅም ሊያግባባት ከሞከረ በኋላ አንድ ጥያቄ ይጠይቃታል። ይገባኛል፣ ልጅ ማጣት በጣም ከባድ ነው። ምን ያህል ጥልቅ ሀዘን ውስጥ እንዳለሽ ለመገመት አይከብድም። ነገር ግን ልጅሽ ካረፈ ወራቶች ቢያልፉትም በዚህ ሁሉ ጊዜ ውስጥ እየተጽናናሽ ከመምጣት ይልቅ ይበልጥ ሀዘንሽ እንዲበረታ ያደረገው ነገር ምንድነው ሲል ጠየቃት። እሷም መልሷ አንድ ቃል ብቻ ነበር፣ ጸጸት። ዶክተሩ ግራ በመጋባት ምንድነው የሚጸጽትሽ ሲልም ጠየቃት። ታዲያ እናትየዋ መልስም እንዲህ ነበር፣ ልጅ ባረፈበት ቀን እኔ ቤት ውስጥ ነበርኩኝ። እሱ ልብሱን ቀይሮ እየወጣ ሳለ ቆጣ ብዬ በሩጋ ያለውን ቆሻሻ አውጣና ጣላልኩት። እሱም ትዕዛዜን ተቀብሎ ቆሻሻውን እግረ መንገዱን ጥሎ ወደ ጉዳዩ ሲሄድ በተፈጠረው አደጋ ህይወቱ አለፈች አለችው። ሆኖም ዶክተሩ አሁንም ግልጽ ስላልሆነለት እና አንቺ እኮ ምንም አላጠፋሽም አላት። እሷም እንደዚህ ያለችው የሚጸጽተኝ ከልጄ ጋር የነበረኝ የመጨረሻ ቃል እወድሃለሁ ብዬ በነበር እያልኩኝ እጸጸታለሁ ብላ ሲቃ በተሞላበት ድምጽ አለቀሰች። እናም ሐባይቢ ፊላ አንድ ቃል እንኳን አቅሙ ምን ያህል እንደሆነ ከዚህ ታሪክ ትረዳላችሁ ብዬ አስባለሁ። በነገራችን ላይ ጸጸት በዝምታ ውስጥ ቀጩም ተቀጩም የገዛ ራሳችን የሆንበት የህይወት ከባዱ ቅጣት ነው። ማድረግ የምትችሉት ግን ያላደረጋችሁት ግን ደግሞ ድጋሜ ለማድረግ እድሉ ጠባብ ሆኖ የሚያሰቃይ ትልቅ ህመም ነው። እስከ መጨረሻም የእውነተኛ ታሪክ የሚያስተምረው እሱኑ ነው። ከአሉታዊ ቃላት ራሳችንን ማቀብ ከነገ ጸጸትም ያድነናል። የዛሬው ታሪካችን እንዲህ ይጀምራል። አንድ እናት ልጇን በመኪና አደጋ ታጣዋለች። ወራቶች አለፉ። ነገር ግን የዚች እናት ሀዘኗና ስቃዩዋ ከእለት ወደ እለት እየጨመረ እንጂ እየቀነሰ አልነበረም። ከዛም የዚች ምስኪን እናት ቤተሰብ ልትጽናና ያልቻለችበትን ጉዳይ ፍጹም ማወቅ አልቻሉም። ከሱም አልፎ ጉዳዩ እጅግ አሳሳቢና ወደ አእምሮ ህመም እየተቀየረባት መሆኑን ሲያስተውሉ ወደ ሕክምና ወሰዷት። ታዲያ ዶክተሩን በቻለው አቅም ሊያግባባት ከሞከረ በኋላ አንድ ጥያቄ ይጠይቃታል። ይገባኛል፣ ልጅ ማጣት በጣም ከባድ ነው። ምን ያህል ጥልቅ ሀዘን ውስጥ እንዳለሽ ለመገመት አይከብድም። ነገር ግን ልጅሽ ካረፈ ወራቶች ቢያልፉትም በዚህ ሁሉ ጊዜ ውስጥ እየተጽናናሽ ከመምጣት ይልቅ ይበልጥ ሀዘንሽ እንዲበረታ ያደረገው ነገር ምንድነው ሲል ጠየቃት። እሷም መልሷ አንድ ቃል ብቻ ነበር፣ ጸጸት። ዶክተሩ ግራ በመጋባት ምንድነው የሚጸጽትሽ ሲልም ጠየቃት። ታዲያ እናትየዋ መልስም እንዲህ ነበር፣ ልጅ ባረፈበት ቀን እኔ ቤት ውስጥ ነበርኩኝ። እሱ ልብሱን ቀይሮ እየወጣ ሳለ ቆጣ ብዬ በሩጋ ያለውን ቆሻሻ አውጣና ጣላልኩት። እሱም ትዕዛዜን ተቀብሎ ቆሻሻውን እግረ መንገዱን ጥሎ ወደ ጉዳዩ ሲሄድ በተፈጠረው አደጋ ህይወቱ አለፈች አለችው። ሆኖም ዶክተሩ አሁንም ግልጽ ስላልሆነለት እና አንቺ እኮ ምንም አላጠፋሽም አላት። እሷም እንደዚህ ያለችው የሚጸጽተኝ ከልጄ ጋር የነበረኝ የመጨረሻ ቃል እወድሃለሁ ብዬ በነበር እያልኩኝ እጸጸታለሁ ብላ ሲቃ በተሞላበት ድምጽ አለቀሰች። እናም ሐባይቢ ፊላ አንድ ቃል እንኳን አቅሙ ምን ያህል እንደሆነ ከዚህ ታሪክ ትረዳላችሁ ብዬ አስባለሁ።